በህይወቴ በጣም አንድ ብዙ ሰዓት ወስጄ እንዳስብ ያደረገኝ ክስተት አየሁኝ ሰሞኑን። እሱ ምንድነው? በርካታ የአፍሪካ ወጣቶች በተለይ ሰሜን አፍሪካ እንደ ሱዳን፣ ሊቢያ እና ሞሮኮ አካባቢ ያሉ በርካታ ወጣቶች በሺህ የሚቆጠሩ ወጣቶች በስፔን አቋርጠው ሲገቡ አየሁና የተለመደ የስደት አይነት አልሆን አለኝ። እንግዲህ ስደት ብዙ አይነት ስደቶች አሉ። ስደት ከደሃ ሀገር ወደ ሀብታም ብቻ ሀገር አይደለም። ሀብታም ከሆኑ ሀገሮች ምንም ወደሌለባቸው ፍጹም ወደማይኖርበትም ሀገር ልትሰደድ ትችላለህ። ያየነው ነገር ስለሆነ ከአውሮፓም ወደ አፍሪካ፣ ከአውሮፓ ወደ ኤዥያ ሊሆን ይችላል። ኤኒዌይ አሁን ካጋጠመ ችግር የተሻለ ኢንቫይሮመንት ይኖራል ብለህ ወደምታስበው ሰዎች ይፈናቀላሉ። አይተናል። ከሱሪያም ከአፍሪካም ከአውሮፓም የዘወትር ተግባር የሆነው ለምሳሌ ከሜክሲኮ ወደ አሜሪካ ወደ ሰሜን አሜሪካ የሚደረግ ስደትም አለ። እነዛ ስደቶች ግን ሰሞኑን ካየሁት ከዚህ በሽታ ካለው ወደ ስፔን ድንበር ከገቡ የአፍሪካ ስደተኞች ፍጹም ተለይቶብኛል። እሱ ብዛቱ፣ ያገባባቸው ሁኔታ፣ አንድ ጊዜ ያካሄዳቸው ሁኔታ የምናውቀው የተፈጥሮ ሆነ ሰው ሰራሽ ችግር መጥቶባቸው ሳይሆን እንደው በጥቅሉ ሮጣችሁ ግቡ ተብሎ ወይም ከኋላ እሳት ነበልባል የሚያባርረው በጣም ከህዝቡ ቁጥር አቅም በላይ የሆነ አውሬ መጥቶበት የሚሸሽ ህዝብ አይነት ስታይል ይዘው ወደ ስፔን ሲገቡ ወጣቶች አየሁና በጣም አዘንኩኝ። እነሱን እያየሁ መሪዎቻችን ደግሞ ህዝባቸውን እንዴት እንደሚያዩት፣ በዛ ላይ ደግሞ ለህዝባቸው ስራ ከመፍጠር ለህዝባቸው ምቹነትን ከመፍጠር አኳያ እየሰሩ ነው ወይ አፍሪካ መሪዎች? ነው ከአቅማቸው በላይ ሆኖ የአቅማቸውን እየሞከሩ ከአቅማቸው በላይ ሆኖ ነው ችግሩ ለማለት ደግሞ እነሱ የሚኖሩትን አኗኗር የአውሮፓ መሪዎች አይኖሩትም። ሰዎች በቃ ጄኒውን ሆናችሁ እንድታወዳድሩ የምፈልገው ከአፍሪካ መሪዎችና ከአውሮፓ መሪዎች ቦርጭ ያላቸው እነማን ናቸው? ቦርጭ እንግዲህ ብዙ ጊዜ የበሽታ መገለጫ አይደለም። ያው እኛ አሁን ባለው አስተሳሰብ የምቾት መገለጫ ነው። ሳይንሳዊ የሆነ አስተሳሰብ ግን ወደ በሽታ ነው። እንደውም አሁን በሰለጠነው ዓለም የአካል ጉዳትም ተብሎ ለመሰየም ትንሽ ነው የሚቀረውና በዛ ደረጃ ምቾት ላይ ያሉት የአፍሪካ መሪዎች ናቸው የአውሮፓ መሪዎች ብላችሁ ታወዳድሩ። በሳምፕል ደረጃ ሁሉንም የአውሮፓ መሪዎች በስም ፊዚካሊ አሁን ቴክኖሎጂው ቅርብ ስለሆነ መልካም አጋጣሚዎች ስላሉ ያኗኗር ዘይቤያቸውን ሳይቀር ያላቸውን ሀብት ሳይቀር ማወቅ የምትችሉበት መንገድ ስላለ እንደው ፊዚካሊ በማየት ብቻ ከአፍሪካ መሪዎችና ከአውሮፓ መሪዎች የትኞቹ ምቾት ላይ ናቸው የሚለውን እንድታወዳድሩ እፈልጋለሁ። ስለዚህ መሪዎቻችን የሚያደርጓቸው ክራቫቶች፣ የሚያደርጓቸው ጫማዎች፣ የሚያደርጓቸው ካልሶች፣ የሚለብሷቸው ልብሶች አፍሪካ ውስጥ የተሰሩ አይደሉም። አልፎ አልፎ ደግሞ አንዳንዶቹ ቋሚ ጥሪት ሀብታቸው አፍሪካ ውስጥ የለም። ስለዚህ እነዚህ መሪዎች የሚመሩት ህዝብ የተለመደው የስደት መንገድ ሳይሆን ቅድም እንዳልኩ በጣም ሂውጅ የሆነ አስፈሪ እንስሳ ወይም ሰደድ እሳት ከኋላ የሚያባርረው አይነት በውሃ ላይ እንደዛ እየሮጡ መሰደድን ሳይ ስደቱ አይደለም የገረመኝ። መሪዎቻችን ከረባት አስረው ቁጭ ብለው ያንን በቪዲዮ ሲያዩ ምን ይሰማቸዋል?
አልኩኝና እንጃ ብቻ ይሄ አይ ዝም ብለህ ነው ዝም ማሰብ አያስፈልግም። እንዲህ አይነት ሀሳብ ምንም አይደለም ልትሉ ትችላላችሁ። ኤኒዌይ ሀሳብ ስጡበትና ምንድን ነው እየሆነ ያለው? አፍሪካዊ ማን ነች? አፍሪካኒዝም ዊዛውት አፍሪካንስ ወዳዝም እና በዛ ላይ አንድ የሞሮኮ ወጣት እዛ ኢንተርቪው ሲያደርጉት ነበር። ለምንድን ነው ወደዚህ ምንድን ነው የምትመጡት ለምንድን ነው ሲባል there is no future there ነው ያለው። no future there ነገ እዛ የለም፣ ነገን እዛ የለም። ከሱዳን ሄዱና አትፈርድባቸውም። ሱዳን አሁን ትንሽ በሁለት ሆዳሞች ስር ወድቃ ሁለት ሆዳሞች ከአንድ እናት ሆድ ወጥተው ሆዳቸው አብጦ ተመልሰው የእናታቸውን ሆድ በሳንጃ የሚቀዱ ሁለት ጅቦች ሀያሏን ሀገር ለአፍሪካ ወደፊት ተስፋ የሆነች ሀገር ንጹሕን የሱዳን መከራ የሚያሳዩት የሁለት ጅቦች መጥቀብ አንችልም ብለው የሚስከበገቡ ጅቦች። ጅብ አይተሃል አይደል? የሆነ ነገር ሲበላ ሂውጅ የሆነ ዝሆን ብትሰጠው አንዱ ጅብ የሚጠግብ አይመስለውም። እንዴት አድርጎ እንደሚዘነጣጥለው ጀስት እንደዛ ናቸው እነዚህ ሰዎች። እና በርካቶቹ እዛ ስደት ላይ ያዩዋቸው ሱዳኖች ናቸው። ምናልባት ሌሎቹ ሊመለሱ ይችላሉ። እኛ ግን እዚህ መቆየት ይሻለናል። ስለዚህ አይ ዶንት ኖ who fight with who ሱዳን ውስጥ ለምን እንደሚዋጉ አላውቅም። ነገስ ከድል በኋላ ምን ሊያመጡ እንደሆነ አይገባም። not only that throughout the continent ምናልባት በርከት ያሉ ሙሉ በሙሉ 100% ውድቅ ማድረግ የለብኝም። ፖል ካጋሜ ያሉ ለምሳሌ ከህዝባቸው በታይ አንጀታቸውን አስረው የሚሰሩ መሪዎች አሉ። በጣም ዓለም አቀፍ ሊቀበለው የማይችለውን እስካሁን ወደር የሌለውን ጥላቻና ዘረኝነት ጄኖሳይደር በሁለቱ መካከል ያለውን ኤክስትሪሚስት የሆነን ነገር አጥብበው አት ዚስ ታይም አይደለችም ለዛች ሀገር ዜጎች አይደለም ማንበብ ትችላላችሁ። በርካታ የአፍሪካ ባለሙያዎች የሚሰሩባት ሀገር ያረጉት ሰው ናቸው። እነሱን ነጥሎ ማውጣት ይጠይቃል። ጠቅላላ አድርጎ ግን በማስ ስታየው አይ ዶንት ኖ አፍሪካን ሊደርስ ፕሊስ these huge people, this continent is at the end of our leaders. በደንብ እዩት። ምናልባት የትውልድ ያስተሳሰቡ በፍጹም እዚህ አይሆንልኝም ብሎ አስበው ነው ብላችሁ የምታወሩ ከሆነ እሱ ስህተት ነው። ውጭውንም አይቶታል፣ ውስጡንም አይቶታል። እንኳን የሰው ልጅ አይደለም ሌሎች እንስሳቶች ወደ ተሻለ አካባቢ ፈቀቅ ማለታቸው ሲሻል ነው። ሁለት ዛፎች ጎን ለጎን ቢበቅሉ አንዱ ሾሃማ ቢሆን አንዱ ደግሞ ምንም አይነት የጎንዮሽ ጉዳት የሌለው ይሆንና እድሜ ልኩን እየወጋው ይቆያል። ያኛው ሆን ብሎ ላይሆን ይችላል፣ ናቹራል ሆኖ ያ ደግሞ ምንም አማራጭ ስለሌለው ፋይናሊ ምንድነው የሚያደርገው? እያጋደለ እንዲህ የሆነ ይሄድና ከሾሁ እያጋደለ ወደ ተሻለ ትንሽ ቦታ ካለ ቢያንስ ቅርንጫፎቹን ያሸሻል። እንኳን የሰው ልጅ ስለዚህ የአፍሪካ ወጣቶች የሚሰደዱት ያመለካከት ችግር ኖሮባቸው አይደለም፣ ወይንም ደግሞ አንኤክስፔክትድ የሆነ ወይ ደግሞ እዚህ አይሆንልንም ብለው ሂውጅ የሆነ ትልቅ የሆነ አቋራጭ ፍለጋ አይደለም።
ፎር ሞመንት ኦፍ ታይምም ቢሆን ሴፍቲ ስለሚፈልጉ ነው፣ መኖር ስለሚፈልጉ ነው። እነዚያ ልጆች በሙሉ በዛ ባህር ውስጥ ሄደው እድለኛ ያልሆኑት የሞቱት አሉ። ሄዱ በኋላ አፓርታማ ውስጥ አልገቡም፣ ህንፃ ውስጥ አልገቡም፣ አዳራሽ ውስጥ አልገቡም። ስቲል ዛፍ ስር ናቸው። ፌስታል ተሰጥቷቸው that environment is better for them rather to the previous one. they are need see አንመለስም ይገሩ እዚህ መኖር አትችሉም፣ እናኖርበት መንገድ የለም፣ ትመለሳላችሁ ሲሏቸው ነው there is no future there, this is better for us ያሉ። ናቹራሊ ደግሞ አፍሪካ ናቹራሊ ችግር የለበት። ይህን ራሳችሁ ታውቁታላችሁ። የአፍሪካ ችግር የተፈጥሮ ችግር አይደለም፣ ሲስ ሁማን ሜድ ነው። ሁማን ሜድ ችግር ነው፣ የመሪ ችግር ነው። መሪ ሲባል አንድ ሰው ላይ ብቻ ፎከስ አታርጉ ጎበዝ። ኤቭሪ ሊደር start from the father, your family, your group, your community, and then ስግብግብ የበዛበት ነው። አንድ ህፃንና አንድ የአካባቢ መሪ ኦር የሀገር መሪ ሁለቱ ታመው በጣም ለሞት የሚያደርስ አደጋ ላይ ደርሰዋል። ህይወት ማዳን ያስፈልጋል። ሁለቱም ያለችው መድኃኒት ደግሞ ለአንድ ሰው የምትሆን ነው ቢባል ህፃኗ ትታከም የሚል መሪ አፍሪካ ያስፈልጋታል። አፍሪካ ያስፈልጋታል። ምን ማለቴ ነው? ይህ አይነት እንኳን አደጋ ቢመጣ ቅድሚያ ለኔ የሚሉ እንጂ ለህፃኑ የሚሉ መሪዎች ኦር ደግሞ ታላላቆች ይኖራሉ ብዬ መገመት ስላቃተኝ በጣም ውስን ካልሆኑ በስተቀር ቅድም እንዳልኩ አይነት ሰዎች ካልሆኑ እንደ ፖል ካጋሜ አይነት ሰዎች ካልሆኑ እኔ ሌላ አሉ። እንግዲህ ቅድም እንዳልኩ መሪ ሲባሉ ኢትስ ኖት ዋን ፐርሰን ኮሚኒቲ ሜምበር ውስጥ ብዙ መሪዎች አሉ። የሀገሪቱን ኢኮኖሚ ይዘው የሚመሩ አሉ። አንድ አካባቢ ላይ ትልቅ ባለሀብት የሀገሪቱ መሪ ነው። ይሄ በቃ ናቹራሊ በኢኮኖሚ ያደገ አንድ ግለሰብ ቢሆን ተሰሚነት አለው፣ ኢንፍሉዌንስ መፍጠር ይችላል። ግን የስግብግብነታቸው ደረጃ አንሊሚትድ ነው። አንድ ነገር ባስ ይገባኝ። ለምሳሌ ሆነ ዓለም አቀፍ እውቅና ሙያ ኖሮኝ ትልቅ ገንዘብ የሚያስገኝ ስራ ባገኝ አሜሪካ ሊሆን ይችላል፣ አውሮፓ ውስጥ ሊሆን ይችላል፣ እዛም ማገኘው ገንዘብ እዛ ደስታ የሚሰጠኝ አይመስለኝም። መጥቼ እዚህ ያደግኩበት ማህበረሰብ ውስጥ በዛ በሄድኩበት ጥረቴ እዚህ መድረሴን ያ ማህበረሰብ ፕራክቲካሊ እንዲያይ ማድረግ ለጉራ አይደለም፣ መንገድ ክንድ ሌሎች እንዲከተሉት ለማድረግ ይጠቅማል። መጥተህ ደግሞ ማህበረሰብክን ችግሩ ላይ ትደርስለታለህ። ያንተ ገንዘብ ለምሳሌ ዓለም አቀፍ እውቅና ያለ ኢንተርናሽናል ኳስ ተጫዋች ብትሆንና ቢሊዮነር ብትሆን ያንተ ገንዘብ አውሮፓ ላይ፣ ያንተ ገንዘብ እንግሊዝ፣ ያንተ ገንዘብ ስፔን ኦር ፈረንሳይ ኦር አሜሪካ is nothing። ኢትዮጵያ ውስጥ ግን መጥተህ ኦርፋን የሆኑ ልጆችን ብታስተምርበት፣ ለእነሱ ትምህርት ቤት ብትሰራ፣ የመኖሪያ ቤት ላይ የሌላቸው አካል ጉዳተኞች በተለያየ ምክንያት ለተፈናቀሉ ብትደርስላቸው that is the best satisfied that is your money። በቃ ያንተ ገንዘብ እሱ ነው። እና የኛ ሀገር ያሉ ሰዎች አሁን ባለው ነባራዊ ሁኔታ ገንዘብ ያላቸው ሰዎች ስግብግብነታቸው የት ነው መድረሻው መቆሚያው የሚለውን ነገር ሳስበው ያለኝ ሆኗል። ሩቅ መሄድ አያስፈልግም።
በርካታ ዜጎች ሰው ሰራሽ በሆነ ምክንያት በየመንደሩ አሉ። ደራሽ የሚፈልጉ ወገን የሚፈልጉ ዝም ብለው እንደ ፋሚሊ በየማህበረሰቡ ውስጥ ያሉትን አይደለም። ሌሎች አሉ። ወደ ሀይቅ ሄደህ ማየት ትችላለህ። ደብረ ብርሃን ሄደህ ማየት ትችላለህ። እዚህ መቅደላ አካባቢ ሄደህ ማየት ትችላለህ። በዚህ ባለው አገሪቱ ላይ ባለው ኑሮ ሁኔታ ተለምኖ እንኳን የማይገኝበት ከልብ እንኳን አላህ ይስጥህ ወር ደግሞ እግዚአብሔር ይስጥህ የማይባልበት እባክህ ብለህ ስትጠይቀው መንገዴን ያስክብኝ ብሎ የሚገላምጥህ ሰው ባለበት ውስጥ የሚቀምሱት የሌላቸው ያው በፈጣሪ ችሎታ አገሪቱም ያው ፈጣሪ እስካሁን ከኢትዮጵያ አራቀም እና እሱ ረድኤቱን በረከቱን የሰጣቸው አብረው ይኖራሉ ሳይበሉም ሳይጠጡ። ደግሞ እግረ መንገድህን ዝም ብለህ ስትሄድ ትልልቅ ሆቴሎችና ትልልቅ ምግብ የተለያዩ እንትን የሆነ የግዠሪ ምናምን የሚስተናገድበት ቦታ ላይ ብትሄድ ሰዎች እንዴት አድርገው ራሳቸውን እንደሚያስተናግዱ በጣም አንዳንዴ በጣም ይገርመኛል። እንጃ በእርግጠኝነት ሰው እምነት ያለው ሰው እንዴት መመገብ እንዳለበት፣ ምን መመገብ እንዳለበት፣ ምን ያክል መመገብ እንዳለበት ካለው ሀብት ውስጥ ምን ያክል ፐርሰንቱ የእሱ እንደሆነ፣ ምን ያክል ፐርሰንቱ ደግሞ የሌላ እንደሆነ ሁሉም የራሱ መንገድ መመሪያ አለው። ያን ያለው ህዝብ ነው እና ያለን በዛ ፐርሰንት ያለውን ነገር እንኳን ፈጣሪ ያዘዛትን ትንሿን ፐርሰንት እንኳን ወደ እነዛ ሰዎች ብትሰጥ እነዛ ሰዎች ዛሬ ብሎ በቃ ዳቦ መግዣ ያጡምና ኢትዮጵያ ውስጥ መሪ ነው ሲባል ኦልሬዲ ፖለቲካ መሪ ብቻ አይደለም። አሁን በርካታ ይሄ በጣም በቃ የሆነ በጣም የሚገርም የሆነ ስደት ከስደት ያለፈ ብሎ የትን የሚመስለውን ያየሁበት ሀገር ላይ በአፍሪካ ውስጥ የተሻሉ ሀብታሞች ያሉበት ሞሮኮ ከአፍሪካ መኪና በማምረት ኤክስፖርት የምታደርግ በርካታ የአውሮፓ ሀገሮች ምርጥ መኪና ብለው የሚጠቀሟቸው መኪኖችን የምታመርት ሀገር ነች። እንዴት የሞሮኮ ልጆች በጅምላ ወደ ስፔን እንደዛ ይሄዳሉ? ቱሪዝም ነው? ሀብት ጠፍቶ ነው? እነዚህ ሀብቶች፣ እነዚህ ድርጅቶች፣ እነዚህ ባለሀብቶች ሞሮኮ ውስጥ ሳይኖሩ ቀርቶ ነው? ባለፉት አመታት ከአንድ 5-6 አመት አሁን እነዚህ ሁለቱ የሱዳን ጅቦች ከመነሳታቸው በፊት እኮ የኢትዮጵያ ወጣቶች እኮ በባህር መሄዳቸውን ትተው በመሬት ላይ በየብስ ላይ ብቻ እኮ እዚህ ሱዳን ሄደው ሀብት እያፈሩ እየመጡ ነበር። ለጎረቤት ሀገር የተረፈች ሀገር ነበረች። ምናልባት አንዳንድ ሰዎች ኤክስተርናል ኢንቫይሮንመንቱ ጫናውን ወይንም ኢፌክቱን የምታነቡ ሰዎች አላችሁ። አይ ያችን ሀገር እኮ እንዲህ ያደረጓት ሁለቱ ጄኔራሎች አይደሉም፣ ሌላ ጥቅም ፈላጊዎች አንዱ እየደገፈው እንዲህ ያደረጉ ልትሉ ትችላላችሁ። ዛሬ ኤክስተርናል እነሱ ጥቅማቸውን እኮ በራሳቸው ህዝብ እኮ በራሳቸው ሀገር እኮ አንተ የሀገርህን ህዝብ እንዴት ታስደርጋለህ ታዲያ? የዚህ አይነት ጅቦች እንዴት ሀገር ላይ ታስገባለህ? ሀገር ግን የሚያጠፋ ህዝብን የሚጎዳ አካል እንዴት ተቀብለህ የእሱ ታዛዥ ትሆናለህ? ላይ እናትህ ላይ፣ ወንድምህ ላይ፣ ህጻናት ላይ፣ ሱዳናዊ ጀነራል። ስለዚህ እንዲህ አይነት መሪዎች ባሉባት አፍሪካ ስደት በአራቱም አቅጣጫ ረጅም ባህር የሚኖር አጭር ባህር የሚኖር ፈጣሪውን ተስፋ እያደረገው ፍጹም ሰው በማያስበው ሩት ሳይቀር አፍሪካ የተሰደደ ነው። ምን አጥቶ? ዛፍ አጥቶ ነው? አፈር አጥቶ ነው? ውሃ አጥቶ ነው? አየሩ አልመቻለው?
ፀሐዩ ነው? ሙቀቱ ነው? በረዶው ነው? ወረርሽኙ ነው? ምንድን ነው? እሱን አይ እንዲህ ነው በለን ትሉን ይሆን? አይመስለኝም። ሁላችሁም ታውቁታላችሁ። ስግብግብነት ነው። ይሄ መሪ ማጣት ነው። እንዴት ከሊቢያ መማር አይቻልም? ሊቢያውያን እንዴት ለሌላው ሞዴል አይሆኑም? ለእነ አሜሪካ፣ ለእነ ፈረንሳይ፣ ለአውሮፓውያን ነዳጁን ቱቦ ቀጥለው ለሚወጠብጡ የውጭ አካሎች ወግነህ መሪህን ስርቻ ውስጥ አባረህ ቀጥቅጠህ እየገደልክ ለውጥና መሻሻልን ትፈልጋለህ? አይሆንም እኮ። ስለዚህ መነጋገር፣ ስግብግብነትን መቀነስ፣ ልክን መቀነስ፣ የስልጣን ብልግናን መቀነስ፣ በእርግጠኝነት መናገር የምችለው በጦርነትም በተለያየ ምክንያት ከስልጣናቸው ወርደው ከአካባቢያቸው ርቀው ተሰደው የሚኖሩ መሪዎችም አሉ። አይኔ አልቻልኩም ብለው ደግሞ በቅርብ ስልጣናችሁን የሰጣችሁን እንካችሁ ብለው ወደ ህዝብ የተቀላቀሉ መሪም አሉ። አትሊስ ታይም የተሻለ ሳቲስፋይድ ሆነው የሚኖሩት ማንኛው ናቸው የሚለውን ከፈለጋችሁ አይጠፋችሁም። በእርግጥ ይህን ማሰብ ግን ኃይለማርያም መጠየቅ ተገቢ ነው። ስለዚህ ይህ ህዝብ የምትመሩ አት ኤኒ ሌቭል ስታርት ፍሮም ዚ ሲንግል ቀበሌ ከአንድ ትንሽ ተቋም ዘን አት ናሽናል ሌቭል እናንተ የወጣት መፈናቀል ቁጥር 1 ምክንያቶች ናቸው። እኔ እናንተም ቢሆን ህዝቤ እንደዚህ ወደ ቤታቸው እየሄደ እንዲህ እየተፈናቀለ ወደ ሄደበት ሀገር ለስብሰባ ከረባት አድርጌ እዛ ሀገር አልሄድም። እንዴት አድርጌ ነው የአፍሪካ መሪ ሆኜ አሁን የሞሮኮ መሪ ሆኜ የሱዳን መሪ ሆኜ የሌሎች አፍሪካ ሀገሮች መሪ ሆኜ ስፔን ሀገር ለስብሰባ እንዴት ነው ከረባት አድርጌ ምናምን? ኧረ እኔ አልችልም። ከባድ ነው። ስለዚህ እባካችሁ አንዳንዴ እኮ ሰው እባካችሁን ማወቅ አለበት። ማንኛውም ነገር ላይ ፕሊስ የሚል ካልክ እኮ ፈረንጆች አክሴፕት ያደርጉሃል፣ ስህተት እንኳን ቢሆን ፕሊስ ብለህ ከጠየቅ። ስለዚህ እንደው ፕሊስ እባካችሁ የአፍሪካ መሪዎች ምቾት በልክ፣ የግል ምቾት በልክ፣ የአፍሪካ ነጋዴዎች ስግብግብነታችሁን በልክ። የትም አትደርሱ። ያለአግባብ የተካበተ ሀብት፣ ያለአግባብ የተሰራ ህንፃ የት ነው የሚደርሰው ብሎ ለመጠየቅ ከፈለግ ካራካስን ያቸው ከአመታት በፊት ነው ቱርክን ከተሞች ያቸው ነጋዛ ነው ያቸው። እና እንደው መቼም ፈጣሪ ሁሉም ቻይ ሆኖ እስከ መጨረሻው ያስተማረህ ይቀጥል ሆኖ ነው እንጂ አይደለም ምድር ላይ ያለውን ሰው አይደለም ተፈጥሮን አይደለም ፈጣሪያችሁን በጣም እየተጋፋችሁ ነው። ፈራጀንስት ሩጋት ስግብግብነታችሁን በልክ አድርጉ። ያ ከሆነ አፍሪካ ለአፍሪካንስ በቂ ናት። አፍሪካ ለአፍሪካውያን በቂ ናት። እኔ ትንሽ ብዙ ነገር ማሰብ ይቻል ነበር፣ ግን እድሉ የለም።
አፍሪካውያን ኳስ አይችሉም አትል አይታቸዋል። ግን ከዓለም ዋንጫው ቀድማ የተባረረች አህጉር እንደ አህጉር አፍሪካ ነች። ኳስ መምታት አቅቷቸው ይመስላል? ኳስ ሜዳው ላይ ተከላካይ ማጣት ይመስላል? ሴንተር ወይ ደግሞ ማዕከል አማካይ ተጫዋች ማጣት ይመስላል? አጥቂ ማጣት ይመስላል? የበረኛ ማጣት ይመስላል? ኳስ እየተጫወተ በጀርባው ሌላ እያሰበ ነው። ያሳስበው ነገር አለ። በሙሉ አእምሮ አለ። ኳስ ደግሞ አእምሮ ሙሉ ትኩረት ትፈልጋለች። ኳስ ድቡልቡል ስለሆነች ትንሽ ፈልጋል። ሳር አቅጣጫዋን ያስቀይራታል። ያችን ወደ ፈለግከው ለማስኬድ ለመምታት ወይም ደግሞ ታርጌት ለመምታት ይሄ ሙሉ በሙሉ እሷ መሆን አለበት። ስለ ሀገር እያሰብክ የሀገር ሕዝብ እየተጨፈጨፈ የሀገር ሕዝብ በሌላ ነገር ውስጥ ሆኖ እዛ አውሮፓ ውስጥ ሄደህ ወይንም ደግሞ ዓለም ዋንጫ ስታዲየም ውስጥ ገብተህ በመቶ ሺህ የሚቆጠሩ ሰዎች ቢጮህ እንኳን አንተን ከዛ ሀሳብ ውስጥ አይመልስም። የአፍሪካ ወጣቶች በዛ ኬዝ ነው ቶሎ ከዛ የሚባረሩት። ይህን ማሰብ ነው እኔ ውስጥ የሚመጣው ሀሳብ ይሄ ነው። ስለዚህ በተቻላችሁ መጠን መስተካከል ካለባችሁ የአፍሪካ መሪዎች ምቾት ቀንሱ። ብዙ አትተኙ። ብዙ ስለተኛችሁ መሰለኝ ውፍረታችሁም ቢያንስ ውፍረታችሁ ለህዝባችሁ ሳይሆን ለጤናችሁም ቢሆን ቀነስ አድርጉ። ያ ሲባል ምግብ ቀንሱ አይደለም። ተመጣጣኝ ምግብ ካልበላችሁ ደግሞ አደጋ ነው የሚፈጠረው። ምግብ ቀንሱ አይደለም። ትንሽ የማሰቢያ ጊዜ አስቡ። ስትራቴጂካሊ አስቡ። ሌሊት ብድግ ብላችሁ ከመኝታችሁ ካላችሁ ምቾት ላይ ብድግ ብላችሁ ዙሪያችሁን ያለውን ነገር ሰው ድሪመር ሁኑ። ያ ጊዜ ክብደትም ይቀንሳል። ተገቢ ያልሆነ የስብ ክምችትም ይቀንሳል እና በዛ መልኩ ነው የሚታየው እና የማየው በዛ ነው። ስለዚህ ለአፍሪካውያን ለማድረግ አፍሪካውያን ሊደርስ ወሳኝ ናቸው። እንደዚሁ እንቀጥላለን የምትሉ ከሆነ ከዘበን ዘበን እኔ እዛ ስብሰባ ሲጠሯችሁ እንዴት እንደምትሄዱ አላውቅም። እኔ ይከብደኛል። እናንተም ሆነ አልሄድም፣ ምንም አልሄድም። ስለዚህ በርካታ ነገሮች አሉ። በዛ ደረጃ መታሰብ አለበት። በዛ ደረጃ የማይታሰብ ከሆነ ዝም ብሎ አፍሪካ አትቀጥልም። በዚህ አይነት ሀብቷ ይዛ ለልጆቿ መሆን አይሆንም። ሰው እኮ ቅድም እንዳልኳቸው እኮ አውሮፓም ወደ ሌላው ሀገር ይሰደዳል። በርካታ የዓለም ሀገሮች ዴቨሎፕድ የሆኑ ሀገሮች ሰው ሰራሽ በሆነው ወይም በተፈጥሮ ችግር ይሰደዳሉ። ኢትዝ ኤ ማተር ኦፍ ታይም። ግን በሆነ ጊዜ ውስጥ ተመልሰው ፊክስድ እዛ ስቴብል ይሆናሉ፣ ወደ ሀገራቸው ይመለሳሉ። በጣም ዓለምን አጥለቅልቆ የነበረው የሶሪያ ሕዝብ ዛሬ ብዙ ፐርሰንቱ ተመልሶ ሀገሩ ገብቷል። የእኛ ግን አረብ ሀገር የሚሄድ ወደ አውሮፓ የሚሄድ ወደ ሌላው የሚሄድ ተገዶ በፖሊስ ካልመጣ አይመጣም። ምክንያቱም ለመምጣት ምንም ያመጣው ነገር መጥቶ ምን ሊያደርግ? ስለዚህ ማሰብ ይጠይቃል። እኔ ማሰብ ብትችሉ አፍሪካን ለአፍሪካ ስጧት። ይህ 21ኛው ክፍለ ዘመን የአፍሪካ ጄኔሬሽን እድል ስጡት፣ እድል ስጡት፣ እድል ስጡት። አመሰግናለሁ።